ሱብሃንአላህ አንዳንድ ሰዎች ቁርአን ውስጥ ይልሃል ስትለው እነዚህ ሙስሊሞች ሲራጥል እህዲነ ሲራጠል ሙስተቂም ይላሉ በቀን 17 ጊዜ ፋቲሃ ላይ ወደ ቀጥተኛው መንገድ ምራን ይላሉ። እናም እውነተኛው መንገድ ከተመሩ እነሱ ቀን ጎዳና ላይ ካሉ ለምንድነው በቀን 17 ጊዜ እህዲነ ሲራጠል ሙስተቂም እያሉ የሚጠይቁ? እንደምትለው ሲራጠል ሙስተቂም ቀላል ቢሆን ኖሮ አሪፍ ነበር ብሮ፣ በእውነት አሪፍ ነበር። ትንሽ ማሰብ ይፈልጋል። የሆነ አንተ የማንንም ሃይማኖት መጽሐፍ ስትተች በደንብ ረገጥ ያለ እውቀት ሊኖር ይገባል። ቢያንስ ስትተች እንኳን እንዲያምርብህ እውቀቱ ሊኖር ይገባል። ለምን እህዲነ ሲራጠል ሙስተቂም እንደምንል ታውቃለህ? በቀጥተኛው መንገድ ምራን እያለ እንደምንለምነው በደንብ ስማኝ። ሱረቱል ፋቲሃ ምዕራፍ 1 ቁጥር 6 ላይ እህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን፣ እህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን። ምክንያቱም ኢብሊስ እኔና አንተ በዓለመል አርዋህ ሳለን እኛ ሩህ ዓለም ላይ ሳለን በሩህ ዓለም ላይ ሳለን ወደ ምድር ስጋ ለብሰን ሳንመጣ በፊት ቃል የገባው ቀጥታ ለአላህ እኛም የሰማነው ለአቁደነ ለሁም ሲራጠከል ሙስተቂም ቀጥተኛው መንገድ ላይ ቁጭ ብዬ እጠብቃቸዋለሁ አለ እና ወደዛ የሚመጣው ማንኛውንም አጠቃዋለሁ፣ ዞር እንዲል አድርገዋለሁ። ሸይጣን ቃል ስለገባ ምን ብሎ ለአቁደነ ለሁም ሲራጠከል ሙስተቂም እኛ በየቀኑ ዱዓ እንድናደርግ የታዘዝነው እህዲነ ሲራጠል ሙስተቂም። ተመልከት፣ ለአቁደነ ለሁም ሲራጠከል ሙስተቂም እህዲነ ሲራጠል ሙስተቂም። እችን እንኳን አላነበባችሁም የምተቹ ቁርአን የምተቹ ሰዎች ትንሽ አንብቡ። ሰውም እኮ ይታዘባል። እኔማ በጣም ብዙ ነገር ነው የታዘብኳችሁ፣ በተለይ ቁርአን ላይ በጣም ነው